ይሁን። እኔና ባለቤቴ ከተጋባን ኦልሞስት አሁን 5ኛ ዓመታችን ጨርሰን 6ኛ ዓመታችን ዛሬ አንድ ብለናል። ክብር ለጌታ ይሁን። አጨብጭቡ ለእግዚአብሔር ክብር። ያው ብዙ ምስክርነቶች እዚህ ቤተክርስቲያን ውስጥ ብዙ ሰጥቻለሁና እኔ የመጀመሪያው ልጅ ምን እንደነበረ እንዴት እንደሆነ እግዚአብሔር ከምን እንዳዳነን የኔ ህይወትም እንዲሁ የባለቤቴም ስራዎች አንዳንድ ነገሮች እግዚአብሔር በጣም ብዙ መልካም የሆኑ ነገሮች ሰርቶልናል በእኛ ህይወት ውስጥና ዛሬ መሰክርላቸው ስለዚህ ህፃን ነውና ኬን ተወልዶ አመት ከምናምን ላይ ሲደርስ እግዚአብሔር ሰው ጸልልኝ ብዬ ወደ ባቢ መጣሁና እግዚአብሔር ልጅ ይሰጣል አለኝ። እንዴ ባቢ ያልኩት ይሄኛው ልጅ እኮ አላደገም ያለው ነገር ታውቀዋለህ፣ በዚህ ሰዓት የምን ልጅ ነው የምትለኝ ብዬ አልተቀበልኩትም እና ደግሞ ከአንድም 3 ነው አለኝ እግዚአብሔር ልጅ ይሰጣልኛል። እኔ የምፈልገው በሌላ ርዕስ እንዲጸልልኝ ነውና እሱ ያው መንፈስ ቅዱስ የተናገረውን ነገር ነው የሚያወራን ብዙ ጊዜና እኔ በቃ አልቀበልም እንደውም እቃወም ነበር ለጊዜውና ይሄ ነገር አይሆንብኝ ጌታው እያልኩ ከዛ ከተወሰነ ኬና 2ኛ ዓመት አልፎ በመሃል ላይ መድኃኒት እየተጠቀምሻለ ከላይ የመጣ ነገር ነውና መድኃኒት እየተጠቀመች ልጇ ተረገዘች ማለት ነው። እና እዛ አልነገረችኝም። ከቆየን በኋላ ምንድነው አልኳት አንድ ቀን ዛሬ እንጃ ይሄ ነገር አለ አይደለ ምልክቶች አሉ እርግዝና ላይ እና ከዛ አንድ ቀን ጤና ጣቢያ ስንሄድ እርጉዝ ነሽ አሏት። ከዛ አንዳንድ ነገሮች ተናገርኳት። እኔ ምን ላድርግ ጌታ ነው መድኃኒቱ አለ ያለች መድኃኒቱ አልወጣም እና መድኃኒቱ እያለ ነው ልጅቷ የመጣች። በቃ እግዚአብሔር ያለው ፍቃዱ ይሁን ሀሳቡ ይሁን ብለን አሁን ታዲያችን የመሰለች ብስኮት ልጅ እንኳን ሰጠኝ አላልክም ብያለሁ። አመስግኛለሁ። ከዛ መጣች እየገፋ ወደ እየሄደ 9ኛ ወር አካባቢ ደረሰች። ሰዓቱ ደረሰ። ሰዓቱ ሲደርስ እግዚአብሔር ሰው አንድ የመጨረሻ ጊዜ ሲጸልይላት ምንም አትሆኝም ማለት ነው። ምላጭ አይነካሽም በሰላም ትወልጃለሽ አላት። የሚገርማችሁ ነገር ምጡ የመጣ ማታ ነው። ሐሙስ እዚህ ውዬ ማታ ወደ ቤት ገባው አገልግሎት እዚህ ስላለ ከዛ ማታ ላይ 8 ዓርብ ምሽት ላይ በቃ ምጧ መጣ በኃይል። እሷም ይሄን አክል አልተጨናነቀችም ምንም ማለት ኖሮ ምጥም አይመስልም። ከዛ ሌሊት ነው ምን ላድርግ ማጋ ልደውል መኪና የለኝም። መኪና ያለው ሰዎች ደግሞ ይተኛሉ በዛ ሰዓት። ከዛ ቀጥታ ራይድ ጠራው ጠዋት ላይ ከሌሊቱ በቃ ኦልሞስት 10 ሰዓት ከምናምን ወር 8 ሰዓት ከምናምን ነው በትክክል አላስታውሰው። ጤና ጣቢያ ገባ። ከዛ እኔ ለራይድ ብር እስኪከፍል ድረስ እሷ በእግሯ እየሄደች እየተፋቀቀች ሄደች ገባች መዋለጃ ክላስ። እኔ እዛ ሲደርስ ሄድና ካርድ አውጣልኝ። ካርድ አውጥቼ ሲመለስ ወልዳለች። አምስት ደቂቃ አልቆየም እና ዶክተሩ እንዲህ አላት 2 ደቂቃ አላት። 2 ደቂቃ ብዘገይ መንገድ ላይ ትወልጂ ነበር ያላት እና 5 ደቂቃ አልቆየም እና ማለት እንደዚህ አይነት አሁን የመጀመሪያ ልጅ አይቻሉና ያለው ስጋ ያለው ችግር ምን ያክል ረጅም ጊዜ እንደነበረ ያውቃል። የብዙ ሰዎች ምስክርነት ይዘን ስለምንሰማ 3 ቀን 2 ቀን 1 ቀን ሙሉ እንደዚህ ይቆያል እና የሷ ግን 5 ደቂቃ አይቆይም። እውነት ለመናገር 5 ደቂቃ አይሆንምና እግዚአብሔር ነገር ሁሉ ጣልቃ ገብቶልኝ ነገር ሁሉ መልካም አድርጎልኝ በእጆቹ በኃይሉ በታምራት ጣልቃ ገብቶልኝ ይኸው በፊት ለፊታቸው አቁሞኛል። ክብር ለእሱ ይሁን። ተባረኩልኝ። ክብር ለእግዚአብሔር ይሁን። ሲያበስሩ ጌታ ነው። ሃሌሉያ። አንድ ነገር ልጆች የማስቆጣዎች ናቸው። ጌታ ተጣለው ካለ ተጣለው። አሜን። እኔም ነገራችን ወንድ ልጅ ሰውልድ በቀን ብዬ ጨርሼ ነው አርግዣለሁ። ኮስት ለካ አውቀሽ
ዱብ ስታረግ ወንድ ነው ነገው ትንቢት ነግሬያቸዋለሁ ዘር የሆነ ቀን ላይ ምንም ወጀቢውን ጌታ ወንድ ሊሰጠኛል አልኳችሁ ለጉባኤው ስናገር ሰማችሁ ጌታ መልካም አድርጓል ለወንድሜም ደግሞ እንደዚህ ያደረገልን እጅህን ዘርጋ ወደ ጉባኤው ፓስተር ከጎን ያለው ልጅህን ጀምርና ልጅ ይሰጣችኋል አላቸው መስካቢ አንተ ነው ክብር ለኢየሱስ ይሁን መውለድ የሚፈልግ እስቲ እጁን ከፍ ያድርግ በኢየሱስ ስም እግዚአብሔር ልጅ ይስጣችሁ ከዚች ሌሊት ከዚች ቀን ላልፍ በኢየሱስ ስም ጸልይኩኝ አሁን በዚህ ሰዓት የልጅ ብዛት በኢየሱስ ስም ወደ ቤታችሁ ይግባ መላእክቶች ልጆችን ይዘው እንዲመጡ ጸልያለሁ በኢየሱስ ክርስቶስ ስም በሕይወታችሁ ላይ ይሁን ተቀበሉ በኢየሱስ ስም አልጣል አሜን ተፈጽሟል አሜን ቀጣይ መስካሪ እናንተ ሆናችሁ በደንብ አመስግኑ ልጅ ሲሰጣችሁ ባላችሁ ልጅ ሲሰጣችሁ ከበረከቱ ጋር ነው ከነ በረከቱ ባዶ ልጅ አይመጣም ብዙ በረከት ተከትሎ ይመጣል ቤታችሁ በበረከት ይሞላል አሜን ጌታ ስም ይባረክ ምን የምትይዋለ አብዛኛው ስባልና ትንሽ ምለው ነገር ብሎ ገና እሷ ይሄኛው የመጀመሪያው ልጅ ገና ዳዴ ያለ ባቤ ርኩስ ይለኛል እንዴ ባቤ ሄደ እንጂ ምንድን ነው አይ አሁን ምርኩስ ስለሽኩር ይለኛል ከዛ እኔ ነው ነበረና ከዛ ኦልሬዲ መድኃኒት ወስጄ ነበር እንዴት እንደሆነም አላውቅም ለሱም አልነገርኩም እስከ 3 ወር ማንም አላወቀም ሲጀምር እደብቅ ነበር ማለት ይሄ ሳያድግ ይሄኛውን እንዴት ሰው ምን ይለኛል ብዬ እደብቅ ነበር እና ብዙ ሰው አላወቀም ከዛ እስከ 7 ወር ካለፈ በኋላ ብዙ ሰው አውቆ እንጂ እንዴት እንደዚህ ደብቀሽ ምናምን እያሉኝ ነበር ከዛ እግዚአብሔር ታምራት ብዙ ነው እውነት በጣም ገርሞኛል ማለት መድኃኒት እያለ እንዴት ይከሰታል ብዬ በጣም ፈርቼም ነበር ግን ምንም አልሆነችም ጤነኛ ልጅ እግዚአብሔር ስለሰጠ እግዚአብሔር ይመስገን እነሱ ይሆን ያው የእሷን ታሪክ ለማታውቁ ብዙ አሳልፈዋል አይደል በጣም ብዙ አሳልፈዋል ይሄ ልጅ ሲመጣ በትንቢት የመጣ ልጅ ነው አይደል እንዴ ከስንት ጭጋፋ በኋላ ነው እሱ ሁለት በኋላ በጣም ከባድ ነገር ነበር አንዴ ጠርምሶ ወጥቷል እሱ ፋሪስ ሆኖ አስከትሎ በቃ ጌታ ስም ይባረክ ስላደረገው ሁሉ ጌታውና መሰከታለን ሃሌሉያ ልጆች ደግሞ የማስፈታዎች ናቸው ስለሰጣቸው ልጅ ባረካል በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ቺን ብላቴና ላንተ ሳልፍ ሰጠው ላንተ ሳልፍ ሰጠ አሳድጋት ባርካት በቤት ተለምለም በቤት ተለምለም በቤት ተለምለም በኢየሱስ ስም በቤት ተለምለም መንፈስ ይከተላል መንፈስ ቅዱስ ተከተላል በቤት ተለምለም የሚያስፈልጋት ሁሉ ልጆቻቸው ስራዎች ሁሉ ለነሱ ይባረክላቸው ደግሞ ልጆቻቸውን አንተ ሰጥተሃልና የሰጣቸው ልጆች የሚያስተምሩበትን ጥበብ ማስተዋል እንድሰጣቸው በኢየሱስ ጸልያለሁ ስላረክላቸው ከፍ በል በኢየሱስ ክርስቶስ አሜን ጌታ ሆይ አንተ ሰጥተሃል እኛም ላንተ ሰጥተናል በቤት አሳድግ ክብር ለስምህ ይሁን በኢየሱስ ስም አሜን ተባረክ